ትራኦሬን ልክ እንደ ጋዳፊ እና ሳንካራ ዛሬ ማለዳ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ዋግዱጋ በሚገኘው አብዮት አደባባይ ተገኝተው ለፕሬዝዳንት ካፕቴን ኢብራሂም ትራኦሬ የአብሮነት ሰልፍ አድርገዋል። በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስና ሌሎችም ትራኦሬን ለመደገፍ ተመሳሳይ ሰልፎች እየተደረጉ ይገኛሉ። ከሁለት ሳምንታት በፊት ዩናይትድ ስቴትስ ፕሬዝዳንት ካፕቴን ኢብራሂም ትራኦሬን የቡርኪና ፋሶን ወርቅ ራሳቸውንና አገዛዙን ለመጠበቅ ተጠቅመዋል ብለው ከሰሷቸው። ከዚያም ጊዜ ጀምሮ በሚሊዮን የሚቆጠሩ አፍሪካውያንና በአገር ውስጥም ሆነ በውጭ የሚገኙ ለካፕቴን ኢብራሂም ትራኦሬ ድጋፋቸውን በኦንላይን እየገለጹ ይገኛሉ። ለጋዳፊ ሳንካራና ሉማምባ ሞት ሚና ለተጫወቱት ምዕራባውያን ጠንካራ መልእክት እያስተላለፉ የሚገኙት ካፕቴን ኢብራሂም ትራኦሬ ይህንን መፈጸም አይችሉም ሲሉ ተደጋጋሚ ምዕራባውያን አስጠንቅቀዋል። በዚሁም ለቡርኪና ፋሶ ወጣቱ መሪ በአብዛኞቹ የአፍሪካ ሀገራት የድጋፍ ሰልፍ እየተካሄደ ይገኛል። የአሜሪካ ሴኔት በወጣቱ መሪ ላይ ክስ መክፈታቸውን ተከትሎ ዛሬ ላይ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ የድጋፍ ሰልፍ አድርገዋል። በሴኔቱ ላይ ክስ ያቀረበው የዩናይትድ ስቴትስ አፍሪካ ኮማንድ አፍሪኮም ኃላፊ ጀነራል ማይክል ላንግዳይ ተቃውሟቸውን እያሰሙ መፈክሮችን እያስደመጡ መሆኑም ተሰምቷል። ሌሎች በሚሊዮኖች የሚቆጠሩ አፍሪካውያንም በሀገር ውስጥም ሆነ በውጭ የሚገኙ ለካፕቴን ኢብራሂም ትራኦሬ ድጋፋቸውን እያሳዩ ይገኛሉ። አሜሪካም ኢብራሂም ትራኦሬ ለሕዝቡ ስጋት ነው፣ የቡርኪና ፋሶን የወርቅ ክምችት ለግል ጥቅሙ አላግባብ እየተጠቀመ ነው ብላለች። የአሜሪካ ጀነራል ማይክል ላንግዳይ የዩናይትድ ስቴትስ አፍሪካ ኮማንድ ወይም አፍሪኮም ኃላፊ የቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራኦሬ የአመራር ዘይቤ መቃወማቸውን ቀጥለዋል። በቅርቡ በዩኤስ ሴኔት ችሎት ላይ አወዛጋቢውን ክስ ያቀረበው ላንግላይ የወታደራዊ መሪውን የሀገሪቱን ለግል ደህንነት ጥበቃ እንዲያደርጉ አድርጓል ሲልም ከሷል። እንደ ማይክል ገለጻ ከሆነም ኢብራሂም ትራኦሬ የሀገሪቱን የወርቅ ክምችት ከብሔራዊ ጥቅም ይልቅ ለግል ጥቅሙ እየተጠቀመበት ነው፣ በመሆኑም ለገዛ ወገኖቹ ስጋት ነው ሲልም ገልጿል። ትራኦሬ ብሔራዊ ሀብቱን ለደህንነት ጥቅሙ እንዴት እንዳዛዋወረ አጽንኦት ሰጥቶ ተናግሯል። ይህን ተከትሎም የተለያዩ ሀገር ውስጥና የአፍሪካ ሚዲያዎች በዩኤስ ሴኔት ላይ ቅሬታቸውን እያሰሙ ይገኛሉ። አንዳንድ ባለሙያዎች በዩኤስ ጄኔራል በኩል የቀረበው ክስ መሰረተ ቢስ መሆኑንና ቡርኪና ፋሶ በቅርቡ የአሜሪካ ሰልባጅ አልፈልግም በማለቷ በቀል መሆኑን ገልጸዋል። የአሜሪካ ሴኔት ይህንን ክስ ቢያቀርብም የፕሬዝዳንት ኢብራሂም ትራኦሬ 2 ዓመታት የፈጸማቸው ተግባራት ወጣቶች እድሉን ማጣታቸው እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ እየተወሰደ ይገኛል። የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ማደጉም እየተነገረ ይገኛል። የሀገር ውስጥ የማቀነባበር አቅምን ለማሳደግ ዘመናዊ ወርቅ ማዕድን በመክፈት ያልተጣራ የቡርኪና ፋሶ ወርቅ ወደ አውሮፓ መላክ መቆሙ፣ የቡርኪና ፋሶን ሁለተኛ የጥጥ ማቀነባበሪያ ፋብሪካ መገንባት፣ ምርትን ለማሳደግና የገጠር ባለድርሻ አካላትን ለመደገፍ ከ400 በላይ ትራክተሮች፣ ከ239 ቴለር፣ 710 የሞተር ፓምፖችና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ መስጠቱ፣ በቡርኪና ፋሶ የቲማቲም ምርት በ2022 ከነበረበት 315000 ሜትሪክ ቶን በ2024 ወደ 360000 ሜትሪክ ቶን ማሳደግ መቻሉ፣ የማሽላ ምርት በ2022 907000 ሜትሪክ ቶን በ24000 ደግሞ 1.1 ሚሊዮን ሜትሪክ ቶን ከፍ ማድረጉ፣ እንዲሁም 1 ሚሊዮን መንገደኞችን ማስተናገድ የሚችል አዲስ አየር ማረፊያ በአፍሪካ የመጀመሪያው የኤሌክትሪክ መኪና ማምረቱ የራሳቸው አሜሪካውያን ሚዲያዎች ሳይቀሩ የዘገቡት እውነታ ነው። በምዕራባውያን የሚደረገውን የቡርኪና ፋሶ መሪ ለመግደልና የሚደረግበትን ጫና ለመከላከልም ሩሲያ ሰራዊት መላኳም እየተነገረ ይገኛል። ራሻ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችሏል። ሩሲያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬን ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሻ ወታደሮችም የቡርኪና ፋሶዋን ዋና የአየር ማረፊያ እንደሚቆጣጠሩም ተጠቁሟል። ከሩሲያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውንም በርካታ ሚዲያ አውታሮች እያስነበቡት ይገኛሉ። የሩሲያው ፕሬዝዳንት ፑቲን እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካ
አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንት ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ብዝበዛም የማድረግ ፍላጎት የላትም፣ ፍትሃዊ ንግድ እንዲኖር እንፈልጋለን ሲሉም ተደምጠዋል ፑቲን። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሷ ሀገር አምርታ በንግድ ስምምነታችን መሰረት ወደኛ ሀገር መሸጥ ነው ሲሉም ተናግረዋል።